የኢትዮጵያ ሕዝብ ሊያውቅልኝ የሚገባው ሕዝቡ አብሮኝ እንዲሆን የሚፈልገው የቀነኒ እውነትና እውነትን ብቻ ነው። እኛ የምንፈልገው ከሱ ላይ ሰቅጣጭ ነገሮች በስተጀርባ እንዳለ ፊል አደርጋለሁ። እሱ በተናገራቸው የማንን ቋንቋን የምትወድ ባህሏን የምትወድ ለኦሮሞ ባህል የመጀመሪያ ልትጠራ የምትችል ቆንጅዬ ሞዴል ኢንጂነር እንዴት ነው ይለያያል? ማለቴ የሴት የእሷ ህይወትና የእሱ ህይወት ወይም ደግሞ የእሱ ኦሮሞነትና የእሷ ኦሮሞነት ምንድን ነው ልዩነቱ እንዴ? እሷ እኮ ናት መጀመሪያ ግንባር ቀደም። እሷ እኮ ናት ኦሮሞነቷን ያበራችሁ። ትዊተር ላይ ብትሄድ ኦሮሞነቷን ነው የምታንጸባርቀው። ፌስቡክ ላይ፣ ቲክታክ ላይ። ምንድን ነው ልዩነቱ? ለምንድን ነው የእሷ ህይወት እንደዚህ የሆነው? ለምንድን ነው? በፈለገ ነገር እናሲዝ፣ በፈለገ ነገር ሰው እሷ ከፈለገች ቦዘኔ ትሁን ኦሮሞም አትሁን፣ ከፈለገች ሰፈር ትምጣ፣ ነፍስ ነፍስ ነው። የዶክተር የምን የደሃ የሀብታም ነፍስ ነፍስ ነው። እኔ በማንኛውም ሰዓት እንግዲህ አስምሬ ብነግርሽ አይደለም ወንድሜ፣ ይሄ ሰው የወለደኝ አባቴ ቢሆን አሳልፌ እሰጠዋለሁ። የምስኪን ደም እጁ ላይ ካለ አልደብቅለትም። እኔ ለሱ ስደብቅ ጥሩ ነገር አይደለም እያረኩለት ያለሁት። አይደለም አድናቂው ሆኜ አባቴ ቢሆን ነፍስ እጁ ላይ ከጠፋ አሳልፌ እሰጠዋለሁ። እሱም ከጸጸት ይድናል። ከህሊና እስር ግን አያመልጥም። እሱም አሁንም ቢሆን የሚነግርሽ ነገር። ስለዚህ እኔ ነፍስ ማወዳደር ውስጥ መግባት ራሱ ከሰውኛ መውጣት መውደቅ ነው ብዬ ነው የማስበው። ነፍስ ነፍስ ነው። ነፍስ ምንም ይሄ የገሌ ይበልጣል የገሌ በታች የበላይ የሚባል ነገር የለም። ይሄ የኔ አይምሮ የሚነግረኝ ስህተትም ሊሆን ትክክልም ሊሆን እኔ በእንደዛ ነው የማስበው። የሶፊ የዶክተር ቤዛ የኔ የአንድ ዛሬ ሳልበላ 3 ቀን ሆነኝ ሊሞት ነው የሚለው የደሃውም እኩል ነው። ነፍስ መከበር አለበት። ነፍስ ያጠፋ ሰው ደግሞ መጠየቅ አለበት። ኢቭን ነፍስ በመጥፋቱ ምክንያት የሆነው ሰው እንኳን መጠየቅ መቻል አለበት። እኔ እዚህ ቤት ውስጥ ከሰው ጋር ቢኖር እዚህ ቤት ውስጥ ለተጎዳ ሰው እኔ ተጠያቂ ነኝ፣ የመጀመሪያ ተጠያቂ ነኝ። እህትዮ መጠየቅ መቻል አለባት። እዛ ቤት ውስጥ የነበረችው እዛ ቤት ውስጥ የዛን ቀን የነበሩ ሰዎች በሙሉ ለጥያቄ መቅረብ መቻል አለባቸው። ከዛ በኋላ ግን የመጨረሻውን ጥፋት ማን ይወስዳል የሚለው ሊረዳት ያልቻለው ቢያንስ እሱ ባለው ነው የሄድኩ ያለሁት እንጂ የኔ ነው ኦፒኒየን ስጥ ካላችሁኝ እኔ ግልጽ የምታየኝ እሱና እሱ ነው። ቢኮዝ በዚህ ጋር ይህ እንዲህ እኮ ማድረግ ነበረበት። እብድ እንኳን ሊያደርግ የማይችለውን ነገር ነበር። ተነስታ ከመውጣቷ ነው የሚጀምረው። አንድ ሰው እኔ አብሬ አልጋ ላይ የተኛው አይደለም ከክፍሌ ቀጥሎ ያለው ስከፈት ድንገት ጆሮዬ ከሰማ ምን ነው ሰላም አይደል እንዴ? በተለይ ሀበሻ ኮሽ ስል ጎረቤት እንኳን ወተን የምንጠይቅ ከዛ ምን ነው ብለን እንጠይቃለን አይደለም? አጠገባችን ያለው ሰው ተነስቶ ሲወጣ ተነስቼ ምን ሆነሽ ነው ብዬ ጠይቃታለሁ። አጨክንም። ተመልሳ ታወራዋለች፣ እሺ ትለዋለች። ሴት ነች፣ ወዳው አፍቅራው ነው አብራ እየኖረች ያለችው። እሱ ዝቅ ብሎ ተናንሶ ይቅርታ ቢጠይቃት ደስ ብሏት ሄዳ ትተኛለች። ምንም ሌላ ነገር ውስጥ አገባ። ሂጂያ ምን አገባኝ ብሎ ስተኛ ሄዳ ጠጣችሁ ላርጎ ሄዶ ደገመላት። ምንድነው ጭራሽ ያለው ሄዶ አንቺ እንዲሁሌ እንዲህ ታደርጊዋለሽ፣ እንደውም ቤተሰቦች ጋር ደውዬ ጠዋት ጠርቼ እፈታሻለሁ። አስቡት ምን አይነት ቫሊዩ እንደሰጣት እዛ ቦታ ላይ አስቡት። እንደዚህ አይነት ቫሊዩ ከሚሰጣት ሰው ጋር ከምኖር ብላ ሌላ ነገር ራሱ ልታስብ ትችላለች። እሱ ባለው ራሱ ብንሄድ እኔ እሱን ሰውዬ ነገር
ያቃጥላል፣ ያንገበግባል። ለማንኛውም የኬና አዱኛ ላይ የኦሮምኛ ትርጉሙ የኦሮምኛውን ትርጉም ወይም ደግሞ የቀነኒን አባት የኦሮምኛ ኢንተርቪውን መልስ የሰጡበትን ኬና አዱኛ ብላችሁ ገብታችሁ የኦሮምኛውን ኢንተርቪው እና የዛን አማርኛ ደግሞ ትርጉም አማርኛ ትርጉሙን ፖስቻለሁ እኔ ላይ ግቡና አዳምጡ። ይሄው አሁን እሱ እንግዲህ ሌሎች ነገሮችን ለአባትዮ ለቤተሰቦቹ ተናግሬ ያለውን የሚለው ከእውነት የራቀ ሐሰት ነው የሚለው። እንደ ቤተሰብ ምንም የሰማነው ነገር የለም። ከሞተች በኋላ ነው ሙሉ ነገሮችን የሰማነው። አንዳች ነገር ከመሞቷ በፊት አልሰማንም። እሱ ከሞተ በኋላ ነው ከልጅየው የሰማ ነው። ከዛ በፊት ለምን አልነገርከንም ብሎ በጠየቁበት ሰዓት የዛኔ መጽሐፍ ቅዱስ አሲዛው አስምላው ነው። ካሳ ልጅየው ማለት ካሳ ልክፈል ብዬ አላኩኝም። አንስተን ፈጥረን ያወራናቸው ነገሮች አይደሉም። 15 ሽማግሌዎች ባሉበት ነው ያደረገው። እነሱ አይልክ ከመሬት ፈጥረን ያወራናቸው ነገሮች አይደለም። ኦኬ ጭንቅላቷን ያማት ነበረ፣ ዲፕሬሽን ውስጥ ነው የነበረችው የሚለው የተቀናጁ ድራማዎች ብሎ ፓርት ዋን ላይ ፍርድ ቤት ላይ የተወኑትንን አሁን ደግሞ ድጋሚ ፓርትቱ እንጂ እንደዚህ አይነት ነገር ከፊት አልነበር። ታመም ነበረች፣ እንዲሁም ደግሞ ሐኪም ቤት ሳመላልሳት ነበር የሚለው እንዲህ ያለ ነገር አልነበረም፣ ውሸት ነው። ልጃችንም ደግሞ ሙሉ ጤነኛ ነው የነበረችው። ምንም አይነት እንደዚህ አይነት የጤና እክል የለባትም ነው የሚሉት። ጥላቻም ሆነ ሌላ ነገሮች የሉብንም። ህግ በጥልቀት ገብቶ አይቶ እንዲፈርድልን ነው የሚሉት። እንግዲህ በስተመጨረሻ አደራን ለኢትዮጵያ ህዝብ አሳልፈው የሰጡት ማለት ነው። ይሄን ይመስላል የእሳቸው ትርጉም። የአባገዳው ላይ እኔ ሊሄድበት ሁላችሁም እንግዲህ የቀኖዬ አባት ኦኬ፣ የቡርቃ ዝምታ መግባት ከፈለገ አስገባው። የቀኖዬ አባት ለአባገዳ ወይም ደግሞ የኦሮሞ ትልቁ የኦሮሞ ህዝብ የሚመካበት የአባገዳን አላከበሩም ተብለው በዛ ብዙ ነገር እየተባሉ ነው። አባገዳ አላኩኝም ወይም ደግሞ አባገዳ ለካሳ አላኩም እኔ ብሎ ካሳ አይደለም የላካቸው 15 የአባገዳ ሽማግሌዎች ይሄንኑ ማስረጃ አለ ማለት ነው። በተረፈ የቡርቃ ዝምታ በደንብ ሁሉንም ነገር ያብራራል። እውነት ያሸንፋል። ቀነኒ ትንሽዬ ለ25 ዓመት ብቻ እዚች ምድር ላይ እንድትኖር የተፈቀደላት በጣም የምታምር ተስፋ የነበራት ዲፕሬሽን አይደለም የተገደለች ቀን ማታ ስለ ቀጣይ ቢዝነስ ከወንድሟ ጋር ስታወራ የነበረች ልጅ እንጂ እሱ እንደሚለው ዲፕሬሽንም ሆነ ምንም አይነት የጤና እክል እንደሌለባት የሞተች ቀን ግን ከቤተሰብ አባል ጋር ስለ ቢዝነስ ስታወራት የነበረች ልጅ ለድራማቸው እንዲመቻቸውና ቤተሰብን እስፔሻሊ አባቷንና ወንድሟን ጥፋተኛ ለማድረግ ብዙ ስትሄዱበት ነበረ። ቅድምም እንዳወራሁት የቀነኒ ቤተሰቦች በጣም ስማርትና በእውቀት እንደገናም ደግሞ በማስረጃ የሚያምኑ ስለሆኑ ፉል ማስረጃ በእጃቸው አለ። ሌላው ቀኖዬ የሞተች ጊዜ ካስታወሳችሁ አስከሬኗ በደንብ እንኳን ምርመራ ሳይደረግ በቂ የአስከሬን ምርመራ አሻራ ሳይደረግ ቀኖዬ ቤተሰቧ ከሀረር ከምንጭታ ሰጠን ጉማ ካሳ የለም። እኛ እውነታችንን ጠይቁልን ያላቸው እነሱ ደግሞ እውነታችሁን አይተን እንመለሳለን ብለውን ከዛ በኋላ የእኛን እውነት የጠየቅናቸውን ምንም ሳይመልሱልን ለመሐላ ተዘጋጁ አሉን፣ ማሉ አሉን። እኛ የጠየቅናቸው በፎቶ ላይ ስለነበሩት ነገሮች፣ ቤት ውስጥ ሲተኩስባት ስለነበረው ነገር፣ ስለ ድብደባው ነገሮች ሁሉ አንስተን ስንጠይቃቸው ይሄንን አናቀም ብለውን ነበር የሄዱት። ግን ያንን ምንም መልስ ሳይሰጡን አሁን ደግሞ ለመማል ኑ፣ እኔ እንደዚህ እሷ ራሷን የማግደል ሙከራ ስታደርግ
ነግሬያቸው ስለነበረ ያውቁ ስለነበረ አልነገረንም ብለው ይማሉልኝ የሚል ነገር ነው እሱ ያነሳውና ትምላላችሁ አሏቸው። እኛ እውነቱን ነው እንጂ የትኛውንም ጉማ የምንቀበለው የለም። እውነታችን የልጃችን እውነት ፈልጉልን ብለን ነው እንጂ የቀረ ነው። ለአባ ገዳም ለገዳ ስርዓትም ንቀትም ጥላቻም ኖሩን አይደለም ብለው ነው አባትየው የተናገሩት። ከዛ በኋላ እሱ የሰጠው ኢንተርቪው እንግዲህ ሁላችሁም እንደሰማችሁት ነው። እኔ ጉማ አላኩኝም፣ ጉማ ልክፈልም አላልኩኝም። እውነቴ ይውጣልኝ ብዬ ነው ሽማግሌ የላኩት። ልጃቸው ታማ እርማን ነው ራሷን በተደጋጋሚ ለማጥፋት ትሞክር እንደነበረ ቤተሰብ ያውቃል። ራሷም ደውላ ነበረ፣ እኔም አናግሬያቸው ነበረ። ወንድሟ ሊበንም ያውቃል፣ 2 ጊዜ ከሱ ጋር አስጥለናታል ብሎ በመጨረሻ ቀን ስለተፈጠረው ነገር ነው ያነሳው። ወንድሟ ግን ከዛ ደግሞ ተቃራኒ የሆኑ ነገሮችን ፎቶውን፣ ቪዲዮዎችን እያወጣ ያው ስሙ ስለተጠራ እንግዲህ የተጠራው ስሙን እኔ ነኝ ሊበን ብሎ ነው እና የመጣው። እነዛን ነገሮች ደግሞ ተቃራኒ የሆኑ ነገሮች ነው ያነሳው። ዛሬ ደግሞ አባትየውም ይሄ ጉማ አላልኩኝም የሚለው ነገር ውሸት ነው፣ 15 16 ሽማግሌዎች ባሉበት ነው ጉማ የተባል ነው። ልጃችሁ ትታመም ነበረ፣ ያማት ነበረ፣ ያንን ደግሞ ቤተሰብ ያውቃል፣ ለቤተሰብ ነግሬያለሁ ያለውንም ምንም የነገረን ነገር የለም። እኛ ልጃችን አይደለም በህይወት ኖራ ሞታ እንኳን ታሳዝነናለች። እሱ ያንን ነግሮን እንዴት ዝም እንላለን? ግን ምንም ያለን ነገር የለም። ልጃችን ጤነኛ ነው የነበረችው። ግን ይሄ የአእምሮ በሽታ የሚባለው ድራማ ነው የነበረው። በፍርድ ሂደቱም ውስጥ የነበረ ድራማ ነው። ዛሬም ያንኑ ድራማ ነው ቀጥለው የተናገሩትና አሁንም የኢትዮጵያ ህዝብ፣ የኦሮሞ ህዝብ እኛ